ተከታታይ ስለሆነች ዳንዬ ባልሽ የለም ራሱ በዚሁ አጋጣሚ የሆነ አስተያየት ብነግር ጽጌን አግባት፣ በእናትህ እወዳታለሁ። ታናደኛለች እኮ እኔ መቻላ ገባት ባልኩ አቃጥላ ገደለችኝ። አላሳዝንሽም? ወይኔ ኧረ እኔ በጣም ነው የምወዳችሁ ወላሂ። በቃ እኔ እናንተ ሳላያችሁ ሁሉ አልተኛም ታውቃለህ። ልጆቼ ሁሉ ነው የሚወዱ። የሚገርመው ካልሽ እንግዲህ እስኪ ጸባን ካሳመረች ያገባታለሁ። ግን አብረን አሁን ሌላ ህይወት መስርቻለሁ፣ እሷም ሌላ ህይወት መስርታለች። የሚፈጠሩን አብረን እናያለን። ያ ፕራንክ ነው፣ ያ ፕራንክ ነው፣ በእኔ ቤት ፕራንክ ነው። እንግዲህ እንጸልያለን። በተዳኒ ጋር ነው ግን ማውራው ወላሂ አሁን ራሴ እያየሁ ነው። በቃ በጣም ኮሜንት አደርጋለሁ። በጣም ነው የምወዳችሁ። አይሻዬ ምን አለ መሰለሽ፣ ያው እንግዲህ ምን ልበልህ ወይ ምን አለ መሰለሽ፣ አሁን አንቺ እንደዚህ አፕሪሼት ስታደርጊ ማለት ነው የሆነ ጥሩ ስራዎች ለመስራት ከዚህ በኋላ ደግሞ ብዙ ነገር መስራት እንዳለብን ነው የቤት ስራ መስለጭን እና በጣም ነው የምናመሰግነው ስለምታበረታችን። እግዚአብሔር ያለ በጣም እኔም በጣም ነው የማመሰግነው። ለመጀመሪያ ጊዜ ነው እንዲህ ኦንላይን ላይ ሰው ጋር ምናምን ቴክስት ልጻጻፍ እችላለሁ፣ ላወራ እችላለሁ። እንዲሁ ቤተሰቦቼ ጋር ካልሆነ እንዲህ አይነት ነገር አውርቼ ምናምን አላውቅም እና ሁሌ ግን እመኝ ነበር እንደዚህ ማውራት አንተ ጋር ወይ ጽጌ ጋር። ስለዚህ ከዚህ በኋላ ምናልባት ደግሞ የባህር ዳር ልጅ ከሆንሽ አሁን ከቪዲዮቹ ማለት ተሸላሚ ሰዎች ስላሉ ራንደም ሳይሆን መሸለሙ እንደዚህ ኮሜንት አድርገው ምናምን ያሸነፉ ሰዎች በተለያየ ጊዜ እያገኘ ነው መሸለመው እና ባህር ዳር ስመጣ እንግዲህ አንቺ ተሸላሚ ትሆኛለሽ ብዬ አስባለሁ። ቴንኪው ዳንዬ፣ በጣም ነው የማመሰግነው። ማየት ብቻ በቂ ነው በእውነቱ። ፎሎ ባክ ላድርግሽ ባህር ዳር ከመጣሁ ይሻለን። ቴንኪው። ደውልልኝ፣ ይደወልልኝ። ምንም ባላደርግ አያቸዋለሁ። መልካም። እሺ ዳንዬ፣ እሺ ጋይስ፣ ልክ እንደ አይሻ ኮሜንት ያደረገ ሰው ካለ ይጻፍልኝ ጋይስ። ሶፎ ብሎ ባክ አድርጊያችሁ ያው እንጻጻፍና ያላችሁበት አካባቢ ስመጣ እዛ አካባቢ ቪዲዮ ስሰራ ቅድሚያ ለእናንተ ይሰጣችኋል ማለት ነው። ኦልሬዲ 5 ሰው ላሸነፉ ሰዎች ነው አልሚትና ያው ኮሜንት ያደረገ ሰው ካለ ሌላ እንደሱ አለ። እግዚአብሔር ይመስገን አለው ወንድም አለም ከጽጌ እውነት ነው እንዴ? ተጣላችን እንዴ? ያው እባክህ እሷ ጸባዩ አልተቻለም። እናንተ የምትለያዩ አይመስልም። እሺ ዛሬ ገባሁት ማለት ነው። ቪዲዮ ላይ ኮሜንት ላደረጉ ሰዎች ልማት አለው እና ኮሜንት አድርጋል። ቪዲዮ ላይ አዲስ አርግ ያለው አባት አርግ ያለው ዳኒ ስንት ላይ ነው ማድረግ እንትን ላይ እንኳን ያለኝ መስለኛ ስ ላይክ ከሌለ ነገሩ ተሸላሚ ነው የምትሆነው። ላይክ ደግሞ ብዙ ከሆነ ትሸለማለህ። ብቻ አጫሉ ብላችሁ እንደዛ ከሆነ አሪፍ ነው። ማናችሁ ላይክ እንዳታረጉ አስተላልፍ አደራ ትገላችሁ። ዋናችሁ ኮሚቴ ላይክ እንዳታረጉ እያላችሁ አደራ። እንግዲህ ወገኖች ጋይስ የእኔን ኮሜንት ማናችሁም ላይክ እንዳታረጉ። ሲሸለምበት ተውኝ። የት ነው የሆነ ያለው? እኔ 4 ኪሎ አዲስ አበባ ነህ። ስለዚህ ችግር የለም። አዲስ አበባ ከሆንክ እሺ። ስለዚህ የአንተ ኮሜንት ምንም ላይክ ካላገኘ እንግዲህ ተሸላሚ ትሆናለህ። ብዙ ላይክም ካገኘ ትሸለማለህ። መልካም በዓል ይሁን ለሁላችን። መልካም በዓል ዳኒ። ስራዎች ደግሞ ቆንጆ ናቸው። እሺ በርታ። በጣም የኔ አባት አመሰግናለሁ። እንደሚስ እኔ በነገራችን ላይ ሰው ሰላም ካላለኝ ራሱ ሰላም አይደለም። እኔም ሰዓት ገና ጫልቱ በጣም ነው የምታስፈራው። ሄድኩና ጫልቱ ነሽ አልኳት። አዎ አወቅሽኝ ጊዜ አውቅሻለሁ ጂጂ አማርኛ ገደሏት ጫልቱ ስላት
የዛኔ ትንሽም በቃ አዳምጣለሁ። አውቅሽኝ አውቅሻለሁ አለች እናቴ። በክብር ነው ሰላም ያልኳት፣ እንደዚህ በክብር። ከዛ እንዲህ ዞር ስትሉ እነ ሌሎቹም አሉ። ዞር ስትሉ ሰላም አልኩና ልክ በቃ እንደተቆነጠጠች ሴት ሂጄ ወንበር ቁጭ ወይ እንኳን ምናምን ቁጭ እንደች ብዬ ቁጭ ብዬ ነጉማ በቃ እንደዚህ ነው። እንኳን ደህና መጣሽ፣ እንኳን በሰላም መገናኘን፣ በኦሮምኛ እንኳን በሰላም ተገናኘን። እኔም እንዲህ ነው ብላ ኦሮምኛ የለማ ብዬ ከዛ እኔ እኮ ከዛች ቦታ ላይ ለመነሳት አልመጥናቸውም እኔ። ምክንያቱም ምርጥ ሰዎች ናቸው ለእኔ ምርጥ አልመጥናቸውም። እኔ እዚህ ሶሻል ሚዲያ ላይ እነሱ በተግባር እኔ ጨንቆኛል። ያም ይመጣል፣ ትልልቅ ሰው ነው የሚመጣው፣ በእንደዚህ በእንትን የምታውቋቸው ምናምን በቃ የሚያሳዝን በቃ ነው። እኔ እናቴ አንቺን ራሴን ታዝቤ አንቺ ቶርቶራ አንቺን ብሎ ታጋይ ሰው በህይወትና በነፍስ እየከፈለ ስንት ህይወቱን እያጣ አሁን አንቺም ታጋይ ነሽ እያልኩኝ ራሴን በራሴ ስል መጣች። ራሷን እንደንትን ለማድረግ ደረሰትን አናቷ አሉልኝና ከዛ አታፍርም እኮ ማልታቴ ነው ደግሞ ትጠይቃችኋለች። አከሌ እንደዚህ ታስሮ የነበረ በኦሮምኛ ማለት ነው። ጅርታ አላያችሁትም? እሱ ሳልወጣም እንዴ ምናምን ስትል ቴማቸውን ቅልቅል ስታደርግባቸው እግዚአብሔር ምስክሬ ነው። እሷ እንደቆመች አልኳችሁ። አንድ እየተነሱ ወደዛ እኔ እሷን እንደዚህ ጨንቋል ገባኝ። በቃ ገባኝ፣ እንደናቋት ገባኝ። ወሬ ትቀላቅላለች። እነዚህ ሰዎች ገና መምጣታቸው ነው፣ ቁጭ ማለታቸው ነው። አከሌ ታሰረ ሰው የስንት ዓመት ትጠይቃቸዋለች። እዛ እኮ በሰላም ታውቅ ያስታውቃል። በቃ ሰላም አልሽ አደለ? ሰላም ስትባባይ በቃ ዘግተውሻል አደለ? ከዘጉሽ አይ ሰላም አስደነገጠች። አንደኛ በሚዲያ ስትታዩና በፊት ለፊት ስትታዩ አትተዋወቁ ማለት አይመጣም ፊት። ሁለተኛ ነገር ሰዎቹ ቴከር ነው የሚያደርጉት። ምክንያቱም ወይ ሊገላቸው የዛ ሰዓት ደግሞ እንትን ያጫሉ ወንድም የተመታበት ኦነግ የተባለ የተገኘ በሙሉ የሚደበደብበት ፊንፊኔ ውስጥ ምናምን ተብሎ በአብሽታ እንደዚህ በዲስታንስ ነው የማታውቀው ሰው ሲመጣ እንዲህ ነው የምንተያየው። እናቴ መጣችና ስትላት ዲስታንስ አለቻታ ጫልቱ። ከዛ ሌሎቹም እናቴ ተዋረደቻ። ከዛ ተነስተው እነሱ ሲሄዱ ማንና ማን ሆነን ብንቀር ጥሩ ነው። እኔ እሷና ማን ነበር ስሙ እናቴ ሄርጳ ጋንፍሬ እንዲህ እያለ ነው የተነሳ። እንዲህ እያለ ሲነሳ እኔ መቼስ ጥያት አደራን የተሰጠችኝ አንቺ እንዳልኳት ታያት ባክሽን እንዲያለች ወዲያውኑ እኮ ነው። አታውቃትም እኮ ታያት ባክሽን እሷን ብሎ ታጋይ ወዲያውኑ ይቺ ኦፒዲዮ አውቃ 18 ዓመት የተቀመጠችው ኧረ እንዳታስጨርሽን አንቺ ልጅ አራቀችም እኮ ልጅቷ። ታውቂያታለሽ ልጅ ጫልቱ እኮ ናት አልኳት። ጫልቱ እኮ ናት ታውቂያታለሽ ይላታል። ጊዜ አንቺ ብታውቂው ነገር የለም ጂጂኪያ፣ አንቺ ኦሮምኛ አታውቂም። ይህንን ሁላ ቄሮ ስታስጨርስ ለራሷ ያለቀች ልጅ ለራሷ ስንት ዓመት። ከዛ እንዲያልኩኝ እኔ ከዚች ልጅ ጋር ከሆንኩኝ እግዚአብሔርን አይደለም ቅመም አይደለም አራችንን